ማን መቶ ጠየቀኝ? እናቴ ለቅት ለማን ነው የሚሸመገለው? ለማን ነው መላእክት የሚላከው? አንተ ምን ማን ነው ሽማግሌው? ጌታ ለማን ነው የሚነገረው? አላህ ወት እንዲህ ያለ ልጆችን ሰጠው። አላህ እንዲህ ያሉ የላካቸው ልጆች መተው ሀጃቸውን አውጣልኝ አላህ ሳምሪ ደህና ናት። ከሳምሪ ውጭ ራሱ አሁን ብዙ ሰዎች አይተው እናንተን እሰይ አስቤዛውን እሰይ ፍራሹን ብርድ ልብሱን እሰይ ነጩ ዱቄቱን ዘይቱን ሩዙ ሁሉን ነገር አርግላቸው ብለው እሰይ ልከውኝ የመጣው ደግሞ እሰይ ነኝ የጌታዋይ አንተ ልጅ አጀምተኝ ያላህ ሙቀረብ አላህ ያርግ አሜን። ስማኝ እዚህ መሃል ሙስሊሙም ክርስቲያኑም የተለያየ ብሔር ያለውም ኦሮሞም አማራውም ትግሬውም ነው ተሰባስቦ ይሄን ድርጊት ያደረገው። እሰይ እሰይ ነኝ በማን ማን ቢያመላክት አንተ አውሬን የሚያስገድላት አማጎራ ሆኖ አመላካቹ ነው። ፈጣሪ አይለይ አሜን። የሱን ስልጣን ከኔ ጋር ተርቲብ ግባ ቅሬ ግባ አላህ ይበልክ አሜን። ባንተ ላይ ምን እንዲህ ይታይ ምን እንዲህ ይሰማ እንዲህ ባንተ ላይ እንዲህ የአላህ ሙቀረብ የረሱል ሙቀረብ አላህ ያርግ አሜን። እንዲያው ስማል እንግዲህ ዛሬ ሊቢወልዱስ ባለንጋራ ዛሬ አብልተው ነገ ይከያል እማትከሪያ ሰው አንተ ነህ። አላህ ተወኑ እንዲህ አይለይ እርጅናማ ይራቅልህ እመምም እንዲህ አይነካ እንዲህ ዓለሚቱን ተቆጣሪ አጣሪ አላህ ያርግህ። ለኛ አይደለም ለዝል ሁሉ ለኡመተ መሐመድ የምትረዳ ሰው አላህ ያርግህ። እንዲያታረጅም እንዲያትሞትብን አላህ በጎኑ ያኑርህ። እስኪ አንዳንድ ነገር ቆይ ላሳይዎት። እንደው ደበስበስ ታረጋታለሁ። ሲዲቅ መውረድም አይችሉም ወደ መሬት እንደው ደበስበስ ስለማድረግ የመጣልዎትን እወርዳለሁ። እንደው ደስታችንን አብረን እንድንካፈል እሰይ ሀገር የሚንከራተቱት እህትና ወንድሞቻችንም አላህ በኸይር ከፍ ያለ ደረጃ እነሱ ልከውኝ ነውና የመጣሁት። እነሱ ባይኖሩ መቼም እኔም አልመጣም። እንግዲህ ነሐሴ ጎረምታ ያለ ጎረምታ ካቻውንና ቻርተኑን እያስገፉ ይንጡ ለዓለ ለዚህ ለኢትዮጵያ አይደለም ለብዙ የሚረዱ አላህ ያርጋቸው። ስም ያውጡ አጂ ፊት ተውራሪ ነጋሽ የሚባል ስም አለ አይደለም? እንደዛ ስም ያውጡ ዋጋ ያውጡ። ሀብታም ሁነው አንድ እናንተን እንደው እኛን ጠይቁ ያላችሁ ሁላ ያን ያሆንብን ከብሮ ይንጣ እንደው ከብሮ ይንጣ ነግሶ ይንጣ ተሹሞ ይንጣ በክብረት ይንጣ የኩል ሚዛን ላይ ቆራቸው አለነሱ አይሆንም የሚያስነሹት አላህ ያ በደስታ እንደው አገራቸው እንደው ሁሉም በአየር ይግባ አገራ እንደጎልባቸው በየገደሉ የሚገባ ምናምን ሲሁላ በአየሩም መጃቸው መንጫቸው አላህ ዛሬ ይቃም ያውጣላቸው ወት ያላህ አርጋቸው። ሰያራውንም ጠያራውን ለነሱ አላህ ያርገው ይሁን። አዛቸውን ሁላ ለበራቅ አላህ ያርገው አሜን። እነሱን ወት ያላህ ይበላቸው አሜን። በጅና ያለበት መቆየት ወት ያለበት መቆየት አላህ ይረዝቃቸው አሜን። አሁንም በእነሱ ላይ ሞኝ ከሳቢ ሞኝ አሳቢን ወዲያ መስሎ ማያጅን ገጃፊ ገፍታሪ መስሎ መካሪ መስሎ ቀርቃሪን ሁላ በሩቅ አላህ ያርገው አሜን። አላህ አክብራቸው አሜን። እናታቸውንም አባታቸውንም ወት ያላህ ያርግላቸው አሜን። ዲያውን ወገናቸውን ሁላ አላህ አክብርላቸው። ወሱ ዘበኑ አንፋሱ ነፋሱ የነሱ ይሁን። ይሄ ዱዓ መሬት የማይነካው ቢስሚላህ ረህማን የማያፈስሉ የማይታበስኩት አላህ ያ ከዚህ ከተገዛዛው ውጪ ቀረፈ 40 ሺህ
الله أرجعكم وقت مشكلة الله أرجعكم الله ما يتبس كل وقت يعلم بس مبويت من أنت الله أرجعكم زلال من جو أبدا الجنة للنبت حياة بمدر وانا ثانية بس ما يبنى الله أرجعكم تملكش الله أرجعكم إثيوبيا بكتتم زلوا والنقال إنه مختار زلوا ومياسبر إندي نحاسين دي حملة قرن تعيروا عم بقى مسألة أيارات الله ولون متقوبة يبت ولون متداربت مسألة بقوات الله سماي بذلك قال يوم متفلقوا كفلا لأن أنت على من بقود التراكوا هرقوات سوى إشارة إشارة الله إشارة وفلقوا أي إشارة إما إشارة خمسة ورقون جو مالي قبطاقبط يتبارون خلا كان لأن أنت الله أرقوا إني هلقوا يوم الضابة يهندس يعرفون ما الله أكبراتشو يا قبطهم أسمع الله بركة الله أرقلاتشو يا بركة الله فالله أرقلاتشو ليس بيا مجالي الله أرقاتشو يتبقى عالم بمولو وميحقل ذاقا وقت درساتهم يأكل الفيرمات الله عزال جمال الله يبنى قراتشو النزه الله انديا بقاتشو ومرقاتشو النزال وجعلوتن يلاكوتن مالتنا اندي درساتشو نو اندي درساتشو نو النازل እየጫኑ በቀያራ ይጉ ቢስሚላህ እኛ አቧራ ይብላልባችሁ ገደል ገባሁ ማስል ሞተር በሐዋንጃን በጣም መሰለ ቀያራ ይዘው ይጉ አላህ ይፋላቸው አላህ ይሁናቸው አላህ ዘመድ ያርጋቸው እንጂ አላህ ይጨብጣቸው አይተኛልና በረካሁ ኑር ይመስገን አክብረ ከፍ ያለ እንጀራ እንጂ ተባረንጆች ከፍ ያለ የኔን ቢጤ የምትሰጠው የምታበላው ባቡሩን መኪናውን የሚገደል የኛን ቢጤ እየፈለክ እኔ ያራዘም ይላል ሲየሞ ያገዛ ብዙ አይቻለሁ ዘወር በል ወይ ብዙ አይቻለሁ እንዴት ነው ያየ ይገኛል አይደል አንተ ረሱል አላህ አርገህ አባራ ምን ይቀርቡ በኋላ እንዲያ ቢላሂ الرحمن الرحيم ተቀልብህ በላይ ተንያህ በላይ አላህ ያርግልህ ይሁን እናንተ ልጆች ያስደረክላቸው አንተ እኒህ ልጆች ደግሞ በዘራቸው ይህነት ያለበትን ሁሉ ላይ ይንቀል ተዘራቸው ላይ እነሱ እንዲያው መጥተው ካቻ መኪና የለም ካቻ የሚያድኑበት በእያንዳንዱ ነው ሞተር የሚሰቁበት ኢትዮጵያ ለመንቀሳቀስ የሚሞክሩ ልጆች አላህ አድርጋቸው እንግዲህ ዱዓ ማለት ተልብ ትርታ ነው ተስጋ ይቆረጣል ሁለት ቀን ችቦታ ነው አርጃለሁ ሁለት ቀን ማለት ነው ልክ እንደ እናንተ ይመስለኛል ይቹ ሀያል መቃ ማለት ነው ያው ባለቤት ነው የሚያውቅ ነገ ያቀመቀን ተነፍሷል አሁን እየመዘገባል አላህ ተቀበል አስቀድም አሁን እናንተ እንግዲህ ቢስሚላህ እርጅናንም አላህ ያዘው ጃኢዝ ነው ምራቃን ቶማን እንደሚያረማምን መስዋዕታችን ማመነጋገሪያችን ጅማታችንን ሰርሶ እንግዲህ እንደገና እርጅና ምን ያይነካችሁ እነዛም ልጆች ጨርሰው እናንተ ለእናንተ እንዲያው ይሁን ብሎ ያለው ሁላ ይክበር አገሩ ይግባ አንበጣ መሰለ ጠያራ ያልኩት ያን ሰው ብቻ አይደል ለአገሪቱ መጡ የውጭ ልጆች ተዘርግፈው አገራቸው ገቡ ኢትዮጵያን ሊጋብዙ የሚያስመል ፊርማ ሰብስብ አላህ ዘንዲያ ረሕመት የተባለው ሁላ ለነዛ ለልጆች አውርጅ የሰጡ የላኳን አይጉድ ያለው ሁላ ይክበር ያውም ይክበር ያወለደውም ይውለድ የፈላጎታችሁ እኛ እነሱ የሚፈልጉት በሙሉ አናውቅም የቀልባቸውን አላህ ያሳካላቸው አላህ እንደለያችሁ ለትንበል አሚን እሺ እሺ ዳንዋል